ገና በ14 ዓመትሽ እንደ ብረት ድስት ወተት ትገነፊያለሽ። ለተከታታይ 9 ዓመታት እግርሽን እንደ ባንዲራ ወጥረሽ ጌዳውንና ታብታብ ትደረጊያለሽ። ልክ 23ሽን ጨርሰሽ ወደ 24 ስትገቢ ነጠላሽን ግራ ቀኝ አጣፍተሽ ከእግዚአብሔር ጋር ሙግት እየየ ሀብታም ባልስጠኝ፣ የተማረ ባልስጠኝ፣ እኔን አውሮፓ ካናዳ ማዝናናት የሚችል 3 ቤድሩም አፓርታማ ያለው የግሉ መኪና ያለው ቤተሰቦችን ሳፖርት የሚድር ቆይ ባና የፈለግሽው የእርዳታ ድርጅት ነው። አጭር ነው፣ ቀጭን ነው፣ ወፍራም ነው፣ እቃው የብረት መዝጊያ ነው እያልሽ እያማረርሽ ለ9 ዓመታት ታብታብ ስትደረጊ ፈጣሪ አንድ ቀን ትዝ ብሎሽ አያውቅም። ዛሬ እድሜሽ ሲመርስሽና ሲቆሰቁስ ከፈጣሪ ጋር አስታርቆኝ እየየ አስመሳይ አምላክም እንደ ሰው አይደለምና ከ3 ዓመት የደጅ ጽናት በኋላ አንድ 55 ዓመት አዛውንት ይጥልልሻል። ወንድነት አይቀርም ታብታብ ለማድረግ ሲሞክር አንገትሽ ላይ በረዶ ይሆናል። አስክሬኑን ታቅፈሽ ነገ እየየ ባሌ መከታዬ ታስመስያለሽ። ከ3 ቀን የለቅሶ መልስ በኋላ ላትሽና ባትሽን የምታሳይ ሚኒስከር ትለብሻለሽ። ወደ ድሮ ታሪክሽ ተመልሰሽ ሺሻ ቤት እንገናኛለን። ከ47 ዓመት የዝሙት ቆይታሽ በኋላ ሶሻል ሚዲያ ላይ መጥተሽ ወንዶች እንደዚህ ናቸው፣ ወንዶች ታስመሳይ ናቸው፣ ወንዶች ከሃዲ ናቸው ብለሽ ሶሻል ሚዲያ ላይ ታለቃቅሻለሽ። መነጽርሽን ለብሰሽ በጸሎትም ይሁን በቅፈላ በአንድም በሌላም መንገድ ንብረት ይዘሻል። የ18 ዓመት ጎረምሳ ደግሞ ተመልሰሽ ያምርሻል። 49 ዓመት ወገብሽ ቋ ብሎ ቂጥሽ በረዶ ሰርቶ እሽኮለሌት ያለሽ ከተማውን የሞላው እንዲህ አይነት ሴት ነው። ይሄ ደግሞ መቆም አለበት። ይህ ቪዲዮ ከተመቻችሁ ፎሎ፣ ላይክ፣ ሼር፣ ሪፖስት በማድረግ ላልደረሰው አዳርሱ። ይመቻችሁ።